እሺ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ውድ የቻናሌ ቤተሰቦች ሰላማችሁ ብዝት ይበል። ሰላም ነው ወይ? አለው እኔ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? ዛሬም በድጋሚ ተከስተናል ማለት ነው። እንግዲህ የቻናሌ ቤተሰቦች ሸር ላይክ እያረጋችሁ አበረታቱኝ ነው የምለው። ውዶችዬ ማሮችዬ ማለት ነው። ሰላም ነው ወይ? አለን እኛ እግዚአብሔር ይመስገን ደህና ነን። እንግዲህ ዛሬ ደግሞ የመጣ ነው ማለት ነው። አንቺ ሩታዬ ሁሌ ሩተን ትወጃታለሽ፣ የሩታ አፍቃሪ ነሽ፣ የምናምን ምትሉኝ ፀሐይ ስለሆነ በነገራችን ላይ ሻርፕ የለበስኩት ማለት ነው። ምናምን ምትሉኝ ማለት ነው። አዎ እውነት ለመናገር ሩታዬን በጣም ነው የምወዳት ማለት ነው። በእውነቱም ግልጹን ስነግራችሁ ማለት ነው። ሩታዬን በጣም ነው የምወዳት። ወይ ለዚህ ለቪዲዮ ምናምን ሳይሆን ወዳታለሁ ከመጀመሪያውም ጀምሮ ማለት ነው። እና ማሮቼ ማለት ነው ዛሬ እንግዲህ በትናንትናው እለት በጣም አሳዝናኛለች ማለት ነው ሩታዬ። ምክንያቱም ትናንትና እንዳያችሁት ልዑልን ማለት ነው፣ ልዑል ማለት የሩታዬ ልጅ ነው ማለት ነው። እሱን ይዛ መጣ። ናፍቀው ከሆነ ብዬ ነው ምን ሆነ ነው የጠፋው? ከቤታችን ጠፍታ ላይ በዛ በየሳምንቱ በየጊዜው እንደማትመጣ ሁሉ አሁን ምን ሆነህ ነው? ምንድነው ችግሩ? ችግርህን አዋዬ፣ እኔ ያለውልህ ከጎንህ እኔ ያለውልህ እያለችው ነበረ ማለት ነው ሩታዬና አብርሽ ደግሞ እውነት ለመናገር አሳዝኖኛል። የትናንት ነው ቪዲዮአችሁ የነ ሩታ በጣም አሳዝኖኛል ማለት ነው። ለምን መሰላችሁ? አብርሽ ያው እንግዲህ እንደምታውቁት አብርሽ ሩታዬን ይወዳታል፣ በጣም ነው የሚወዳት። ያው በመሀል እና እንደዛ ነው ላችኋለሁ። ስልክ እየገባ እያቋረጠኝ ነው ማለት ነው። እና ቢታረቁ በጣም ደስ ይለኛል። እውነት ህፃኑ ልጅ ራሱ ና ምናምን ብሎ ጉትት አርጎ ሲወስደው ማለት ነው የሆነ በቃ ማለት አሁን ልዑል እና አብርሽ ልጅ 7ኛ ወሩ ነው ይዘው ያለ። ግን አብርሽ እንደዚህ ሲይዘው እንደዚህ ና ምናምን ብሎ ቅፍ አርጎ ሲይዘው የሆነ በቃ በጣም ውስጥ ነው የተሰበረ። አብርሽ ግን የምር በጣም ውስጥ ነው የተሰበረ። ከዛ ምን ትለዋለች ሩታ ማለት ነው። ሩታ የምትፈልገው ነገር ካለ በእርግጥ አሁን በእኔ ህይወት አንተ ማያገባህም እኔም አያገባኝም፣ ግን የምትፈልገው ነገር ካለ በሁሉ ነገር እኔ ከጎንህ ነኝ፣ ምንም ችግር የለም ምናምን ብላ ስትለው አብርሽ ማለት ነው። አብርሽ ደግሞ ምን ይላታል? አይ በቃ አሁን ለጊዜው ምንም የሚያስፈልገኝ ነገር የለም፣ ልጅን እንደዚህ እያመጣሽ ውጭ ላይ አንዳንዴ ፈቃደኛ ሆነሽ ልጅን አመጣሽ ካሳየሽ ይበቃኛል፣ አሁን ላይ ግን ምንም የምፈልገው ነገር የለም ምናምን አለ ማለት። ስለዚህ ተስፋለን ማለት ነው። አብርሽ እንደሚመለስ ወደ ሩታ ተስፋለን። ምክንያቱም እኮ ማለት ያው አንዳንዴ ማለት ነው ሴቶች ማለት ነው ባለትዳር ወንድ ላይ ሄደን ልጥፍ የምንለው በጣም ነው እኔ በጣም ነው የሚያናድደኝ። ማርያምን ለምንድን ነው እንደዚህ የሰው ህይወት ገብተን የምንበጠብጠው? አሁን ሄርሜላ ባትመጣ ኖሮ በአብርሽ ህይወት ባትገባ ኖሮ እንደዚህ ብጥብጥ ባላሉ ነበረ። እውነቴን እኮ ነው። እንደዚህ ባልተበጣበጡ እንደዚህ ባልተጨካከኑ ነበረ። ግን አንዳንዴ ሰው በጣም ከባድ ነው። በጣም ማለት ነው የመታረቃቸው እድሉ ይኖር ነበር ማለት ነው። ግን መታ ወዳለው አፈቅራለሁ ልገልበጥልህ ልዘቅዘቅልህ ስትለው እሱም ደግሞ ሸም ያዘውና በቃ ቀለበት ነገር ተደረገላት ማለት ነው ሄርሜላ። እና ትናንትና በጣም ነው ያሳዘነኝ ቪዲዮአቸው፣ በጣም አሳዘነኝ የምር። እየተፈላለጉ እሷ እየፈለገችው እሱ እየፈለጋት፣ ግን በዚህ ልክ መጨካከን ጥሩ ነው ብዬ አላስብም እኔ በግሌ ማለት ነው። የምሬ ነው ምላችሁ። እና ከሰው ባላ ሄዳችሁ ልጥፍ የምትሉ እህቶቼ ማለት ነው። ምክንያቱም ነግበን የሚባል ነገር አለ። ስነ ስርዓታችሁን ብትይዙ ጥሩ ነው ብዬ አስባለሁ። ስነ ስርዓት ያዙ። ምንድነው ከሰው ላይ ባል ሄዶ ልጥፍ ማለት ምን የሚሉት ነው? የምሬን እኮ ነው። እኔ በጣም ተናድጃለሁ። ምክንያቱም ትናንትና እንትን ብያለሁ የሆነ በቃ ውስጥ የተነካ ማለት ነው በእነ አብርሽና በእነ ሩታ ቪዲዮ ማለት ነው። የትናንትናው ቪዲዮ ነው እንጂ በፊት ያኔ ፕራንክ ምናምን እንደሚያደርጉ በደንብ አውቃለሁ በደንብ። ግን በዚህ ልክ ደግሞ የሰው ልጅ ውስጡ ሲጎዳ ሁለቱ ፍላጎት እያላቸው ግን በመሀል በቃ ያልሆነ ሰው ገብቶ ህይወታችን ሲበጠብጠው ያናድዳሉ። እንደ ሰውኛ ስናስበው ማለት ነው በጣም ነው የሚያናድደው። እና ይሄን ይመስላል ማለት ነው። ታርቀው ደግሞ በአንድ ላይ ሩታዬም ደስ ብሏት አብርሽም ደስ ብሎት እንደምን አያቸው ተስፋ አድርጋለሁ ማለት ነው። ውድ ሀገሬ ልጆች የዛሬ ቪዲዮአችን እንግዲህ እንን ይመስላል። ሙቀቱ እንዳይመስላችሁ በጣም ነው የሚሞቀው እህቶቼ ማለት ነው። እና ማሮችዬ ይህንን ይመስላል እላችኋለሁኝ። እና አብርሽና እና ሩታ ቪዲዮ ገና ይቀጥላል ደግሞ አንቺ አብርሽና ሩታን በጣም ነው ሁሌ በነሱ ርዕስ ነው የምትመጭ ሁሌ ምናምን የምትሉኝ እህቶች አንዳንዶች አላችሁ።
ወይኔ አምላኬ እና ምን ልሆን እኔ ወዳችኋለሁ። በቃ በጥቅሉ አብረሽ በተለይ ሩታዬን ወዳታለሁ። በጣም ነው የምወዳት። ማርያምን ፈልጋችሁትን በሉ እንግዲህ። ደስ ያለው ቪዲዮን ይመለከታል፣ ደስ ያላለው ደግሞ እንደዛ ነው። ለማንኛውም እና ከነሱ ውጭ አጀንዳ ምን አለን? እስቲ ተናገሩ። እስቲ ከነሱ ውስጥ እኛ አጀንዳ ምን አለን? በነሱ ካልፈተፈትነ፣ በነሱ ታዋቂ ካልሆነ፣ በነሱ በቃ ፌመስ ካልሆነ እንዴት ነው ነገሩ? የት ቦታ እንዳለን እየተዋወቅነ ለምንድን ነው ሞድ የምትይዙት እናንተ የማዳም ቅመሞች ማለት ነው? ከኔ ጀምሮ ማለት ነው። ከኔ ጀምሮ እንዴት ነው ሞድ የምትይዙት? እስቲ ንገሩኝ፣ እስቲ ንገሩኝ። እና ለማንኛውም ስለነበረን ጊዜ ያመሰግናለሁ ማለት ነው። እንግዲህ በሰላም ታርቀው ደስ ብሏቸው ከዛ ምርጥ የሆነ አፓርታማ ቤት ገብተው በአንድ ላይ ቪዲዮ እንደሚሰሩ ደግሞ እርግጠኛ ነኝ። የዛኔ ሄርሜላ የምታለቅስበት ጊዜ ይኖራል። አሁን ያኔ ሩታ አብርሽን እንዳልኳችሁ በጣም ነው የምትወደው፣ ግን ከሌላ ሰው ጋር መቀበል አልቻለችም። አሁን ደስታ ወድሻለሁ፣ አፈቅርሻለሁ፣ በዚህ ወጥቶ በዚህ ወርዶ ምናምን ብዙ ነገር ይላታል። ደስታ ማለት ነው እሷ የምትፈልገው አብርሽን ነው። ምክንያቱም የልጅነት በቃ የመጀመሪያዋ ነው ምናምን ነገር ብዙ ነገር አሳልፈዋል አብረው ሆነው፣ ግን የሆነ በመሀል መጥቶ ሰው ብጥብጥ ማድረግ የሰው ህይወት ጥሩ አይደለም። የምር እንደው በቻላችሁ መጠን እህቶቼ ማለት ነው ይህን ቪዲዮ የምታዳምጡኝ እህቶቼ በሰው ህይወት እየገባችሁ የሰውን ህይወት ባትበጣበጡ ጥሩ ነው ብዬ አስባለሁ። ወንዶችም ቢሆኑ ምሽት እያላችሁ ሌላ ወንድ ጋር ሄዶ ሌላ ሴት ጋር ሄዶ የምንለጣጠፉ ሴቱም እንደዛው ጥሩ አይደለም። ምክንያቱም ነገ ጧት ሟች ነን፣ 1000 ዓመት አንቀመጥም አይደለ? ለምንድን ነው በዚህ ልክ ጨካኝ የምንሆነው? የሰው ህይወት የምንበጠብጠው? ነገ ጧት እኛ ምን ያጋጥመናል? ነገ ጧት ህይወቴ እንደሷ ቢሆንስ ብለን እዚህ ጋር ማሰብ አለብን። የምሬን ነው። ይሄ ልጁ ትናንትና እንደዚህ አቅፋ ይዘው መጥተው በቃ ቤት አልመጣ አለ ምናምን ብላ ሩታ ይዛው አቅፍ አድርጋለሁ ልዬን ይዛ ስትመጣ በጣም ውስጤ እኔ በርግጥ ስሜቱን አላቀውም፣ ልጅ ስለሌለኝ ስሜቱን አላቀውም። በርግጥ ግን በቃ እንደዚህ ልጅ መውለድ እንደዚህ ነው ስሜቱ ማለት ነው ብዬ ትናንትና በእነሱ ቪዲዮ በደንብ ተምሬያለሁ ማለት ነው። እና እህቶቼ ማለት ነው ባለትዳር ወንድ ላይ ሄዳችሁ ልጥፍ የምትሉ የሰው ህይወት የምታበላሹ እህቶቼ መድኃኒዓለም ለእናንተ ልቦና ይስጣችሁ ነው የምለው። የምሬን ነው። ሩታ ያው ትወደዋለች አብርሽን። ያው የሰው ልጅ አይደለም ሰው ከአንድ ላይ አብሮ ሲቀር እግርና እግርም የሚጋጭበት ጊዜ ይኖራል እና በዚህ ልክ ባንጨካከን በእህቶቻችን ላይ ጥሩ ነው ብዬ አስባለሁ ማለት ነው። ውድ የሀገሬ ልጆች ፀሐዩ ፀሐይ አይደለም፣ ለዛ ነው ሻርፕ ምናምን የለበስኩት ማለት ነው። እንግዲህ በስራ ልብሳችን ጥላላችሁ ማፊ ምንም ችግር የለም። እና የሀገሬ ልጆች ይህን ይመስላል የዛሬ ቪዲዮ። ሸር ላይክ እያረጋችሁ እንደምታበረታቱ ተስፋ አደርጋለሁ። አቃለሁ ቪዲዮን ሸርም ላይክም እያረጋችሁ ኮሜንት የምትሰጡ እህቶች በጣም ነው የማመሰግነው። ለእናንተ ቃላት የለኝም። ወደፊት ደግሞ በቆንጆ ቪዲዮ መጣለሁ ማለት ነው። ዝንጥ ባለ ቪዲዮ እንግዲህ እግዚአብሔር ከፈቀደ ወደ ኢትዮጵያ ለመሄድም አስቤያለሁ። ኢትዮጵያ ስሄድ ደግሞ እስቲ እዛ ያለውን ነገር ደግሞ በደንብ አድርጌ በቪዲዮ ጽድት ባለ ቪዲዮ አሳያችኋለሁ፣ ቪዲዮ ቀርጥላችኋለሁ ምናምን ማለት ነው። የዛሬ ቪዲዮአችን ይህንን ይመስላል። እንግዲህ እናመሰግናለን ስለነበረን ቆይታ ውድ ሀገሬ ልጆች። በስመ አብ ወልድ ወመንፈስ ቅዱስ። ተቃጠልኩ አይገልጸውም፣ ተቃጠልኩ እና መነጠር ልበሽልን የምትሉኝ ማለት ነው። አሁን ለጊዜው መነጠር የለኝም፣ ግን ካስፈለገ አስፈላጊ ከሆነ መነጠር ለብሼ ሩታ መነጠር ለብሰሽ ነው የምትሉኝ ከሆነ መነጠሩን ገዛለሁ። ገና ኦርደር አድርጌያለሁ። አላቅም በዚህ ወር መጨረሻ ነው የሚመጣ ማለት ነው። እና መነጠሩ ሲገዛ ገጭ አድርጌ እንደዚህ ሳይሆን ከጭ ብዬ ምናምን ነገር መጣለሁ ማለት ነው። አዎ ምን ይለናል መስራት ነው። እንግዲህ ቪዲዮ የተመቸው ላይክ ሸር እያረገ አበረታትኝ ናርቼ ፍቅርቼ ማለት ነው። የምወዳችሁ ውድድ ማረጋችሁ ስለነበረን ቆይታ አመሰግናለሁ የኔ ቆንጆች ማለት ነው። እንግዲህ እቺን ቦታ እንደምታቋት ያዋት እንዴት አባቷ እንደምታምር ለዚህ ነው እዚህ ቪዲዮ እየወጣው መሰራ፣ ግን በየጊዜው አይመቸኝም። በእርግጥ ያው ታውቃላችሁ ለምን ወጥቼ እዚህ ጋር ቪዲዮ እንደማልቀርጽላችሁ ታውቃላችሁ አብዛኞቹ እህቶቼ ማለት ነው። እና የዛሬ ቪዲዮአችን ይህንን ይመስላል። በጣም ነው ውድድድ የማደርጋችሁ ውድ ያገሬ ልጆች። ቻው